በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 2 በዚች ቀን የአንጾኪያ አገር ሊቀ ጳጳሳት ቅዱስ አባት ቅዱስ ሳይሮስ ወደ ግብፅ አገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉሥ በዮስጢያኖስ ዘመን ነው። እርሱም ንጉሡ በኬልቄዶን ሃይማኖት የሚያምን ነው። ሚስቱ ንግሥት ግን የሃይማኖቷ የቀና ነው። ቅዱስ አባ ሳዊሮስን ትወደዋለች፣ ታከብረውም አለች። ንጉሡም በስጉር ሊገድለው ይሻዋል። ቅዱስ አባ ሳዊሮስንም በስጉር ይገድለው ዘንድ ንጉሥ እንደሚሻው ንግሥት ባወቀችም ጊዜ ከአንጾኪያ አገር እንዲወጣና ነፍሱን እንዲያድንም ወደ አባ ሳዊሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግሥትም እንዲህ አላት፣ እኔ ክብር ይግባውና ስለ ጌታዬና ስለ አምላኬ ስለ መድኃኒቴ ስለ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱም ብዙዎች ምዕመናን አብዝተው በለመኑት ጊዜ ከሀገር ወጣ። ከእርሱም ጋር ከምዕመናን አብረውት ወደ ግብፅ አገር የተሰደዱ አሉ። ንጉሡም በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስለሰወረው እነርሱም በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ እያያቸው እነዚያ የንጉሥ ጭፍሮች ግን አያዩትም። እርሱንም አጥተው ተመለሱ። ወደ ግብፅ አገርም በደረሰ ጊዜ ከቦታ ወደ ቦታ ከደብርም ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆይ ታምራትን አደረገ። በአንዲት ቀንም ወደ አስቄትስ ገዳም ደረሰ። በመጻተኛ መነኩሴ አምሳልም ወደ አባ መቃርስ ቤተ ክርስቲያን ገባ። በዚያንም ጊዜ ቄሱ ዕጣንና ቁርባን ሊያሳርግ ጀመረ። እንደ ሥርዓቱም እየዞረ አጠነ። የሐዋርያትንም መጻሕፍት የጻፏቸውን መልእክቶች የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማኅፈሩን በገለጠው ጊዜ በጻሕል ውስጥ የቁርባኑን ህብስት አላገኘውም። ደንግጦም አለቀሰ። ከዚህም በኋላ ወደ ሕዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ፣ እነሆ የቁርባኑን ህብስት ተሰውሮ በጻሕል ውስጥ አላገኘሁትምና ይህ የሆነ በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅኩም። በዚያንም ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው፣ ይህ የሆነ በኃጢአትህ ወይም በሕዝቡ ኃጢአት አይደለም፣ ሊቀ ጳጳሳት አባ ሳዊሮስ እያለ መሥዋዕትን ለማሳረግ በመድፈርህ ነው እንጂ። ቄሱም መልአኩን ጌታዬ ሊቀ ጳጳሳት መኖሩን አላወቅኩም አለው። አባ ሳዊሮስም ወደ ቆመበት ቦታ አመለከተው። ቄሱም ወደ አባ ሳዊሮስ ሄዶ ከእግሩ በታች ሰገደ። ቡራኬም ከእርሱ ተቀበለ። ሊቀ ጳጳሳት አባ ሳዊሮስም የጀመረውን የቅዳሴውን ሥርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ መቅደስ አስገቡት። ከዚህም በኋላ ቄሱ ወደ መሰዊያው በወጣ ጊዜ የቁርባኑን ህብስት በጻሕል ውስጥ አገኘው። ካህናቱና ሕዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑም ሥርዓት ከተፈጸመ በኋላ ካህናቱና ሕዝቡም ሁሉ ከሊቀ ጳጳሳት አባ ሳዊሮስ ቡራኬ ተቀበሉ። ከዚያም ወጥቶ ወደ ሀገረ ሲሃ ሄደ። ስሙ ዶርታዎስ ከሚባል እግዚአብሔርን ከሚወድ ባይለ ጸጋ ሰውም ደርሶ ከእርሱ ዘንድ ተቀመጠ። ምዕመናንም እያሰማራቸውና በቀናች ሃይማኖትም እያጸናቸው እስከሚያርፍባት እስከ የካቲት ወር 14 ቀን ድረስ ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ አባ ሳዊሮስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዛብደርከ ስደተ ሳዊሮስ እምትክሃድ ሃይማኖተ ክርስቶስ ርትይተ ዋማይረገ ቀሲስ ቁርባኖ እንዛፋ መቅደስ አንተ ታቦትከም ጻሕል ህብስተ ቁርባን ከበተ ወተከስቶትከ ኪያሁ ከሰተ። በዚህችም ቀን ደግሞ የሕርያቆስና የሰማዕት ቴክላ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 3 በዚች ቀን ለአባቶች ሊቃነ ጳጳሳት 51ኛ የሆነ
የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ስምዖን አረፈ። በዚችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛም የኒሃ የወገኑ የነገዱ የመቃርስና የታዎፊላ የኡመራና የአርማንያ ሊቀ ጳጳሳት ጎርጎሪዮስም መታሰቢያቸው ነው። ዳግመኛም ለታላቁ ቴዎዶሲዎስ ልጁ የሆነ ንጉሥ አርቃዲዮስ የወለዳት የቅድስት አውድራ መታሰቢያዋ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለኢኮኖስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በስቡረ ማርነ ኢየሱስ ክርስቶስ አቡነ ዘበሰማያት